እዚህ አውሮፓ ውስጥ የተለያዩ ከተሞች ለስራ አንዳንዴ ትራቭል አደርጋለሁና ገጥሟችሁ የሚያ ከሆነ የሆነ ሲቲ ስትገባ አንዳንዴ በአንዴ መንፈሳችሁ ሪጀክት የሚያደርገው ሲቲ ወይ ደግሞ ውድድ የምታደርጉት ሮተርዳም ነው ያለሁት። ሲቲዋን በጣም ወዲያውኑ ውድድ ያደረኳት እሁድ ጠዋት ነበር የመጣሁት እና ከሌላ ጊዜ ትራቭል ሳደርግ ካለኝ ልምድ ውጪ ቁጭ ብዬ እስቲ ቤተክርስቲያን ይኖር ይሁን ኒርባይ ምናምን ብዬ ሞከርኩኝና እውነትም አገኘሁኝ። የኢትዮጵያውያን ኮሚኒቲ ቸርች ተነስቼ ሄድኩኝ። በጣም ደስ ይል ነበረ። ወጣቶች ነበር ፕሮግራሙ ሊድ የሚያደርጉት። ተካፈልን፣ ፌሎሺፕ አረኩኝ ማለት ነው ከሰዎች ጋር ተዋደን በጣም በቃ እንደ እህታቸው ተቀብለውኝ ስመለስ ሁሉ እስካረፍኩበት ቦታ ይዘውኝ መተው ወካሪጋው አስገብተውኝ ለምንድን ነው እዚህ የምታርፊው? እዚህ ማረፍ አለብሽ እንዴ ምናምን እያሉኝ ይሄ በኢየሱስ ስም ቤተሰብ መሆን የሚለውን በእውነት ፕራክቲካሊ አይቼ ነው እየሄድኩ ያለሁት ዘመድ አፍርቼ እና ሱፐር ግሬትፉል። አሁን ግን ልነግራችሁ የፈለግኩት ቆይታዬን ጨርሼ ልሄድ እየተነሳሁኝ ስለ ኢንስትራክሽን ወደ አእምሮዬ መጣና እሱን ላካፍላችሁ ብዬ ነው። የፕሮቨርብስ ላይ 4:13 አካባቢ ይመስለኛል 4:13 አካባቢ ኢንስትራክሽንን ሆልድ ታይት እና ዱና ለሪጎ ይሄ ምክርን አትልቀቁት፣ አጥብቃችሁ ያዙት የህይወት ምንጭ እንደሆነ ይነግረናል የእግዚአብሔር ቃል። እና የተለያዩ ቦታ ሆቴሎች ወይ ምናምኖች የምታርፉበት ቦታ ስትሄዱ ከምታረጓቸው ነገሮች መካከል አንዱ የመጀመሪያው ሪሴፕሽኒስቶች ጋር ትሄዳላችሁ። ከዛ እነሱ ይነግሯችኋል ኤሌቬተሩን መጠቀም የምትፈልጊ ከሆነ እንደዚህ አርጊ፣ ቁርስ ከዚህ ሰዓት እስከዚህ ሰዓት ነው፣ እዚህኛው ሀል ነው ያለው፣ ኤክሰርሳይዝ ማድረግና መዋኘት የምትፈልጊ ከሆነ በዚህ ሰዓት ነው የሚከፈተው። ኢንስትራክሽንስ ይሰጧችኋል። ቆይታችሁን እዛ ቦታ ልታጣጥሙ እንድትችሉ የሚያስችላችሁን የተለያዩ ኢንስትራክሽንስ ይሰጧችኋል። እና ገሷት ጥንቅቅ ብላችሁ ሰምታችሁ ጥንቅቅ ብላችሁ አፕላይ ታደርጉታላችሁ። እንደዛ እናደርጋለን። ሌላም ነገር ላይ አሁን ለምሳሌ ምግብ ኩክ ለማድረግ ብንነሳ ሬሲፒ ብንሰማ ዶሮ ወጥ ውስጥ ፍሩት አንጨምርም ወይ የሆነ የምንሰራው ሌላ ነገር ውስጥ ሌላ ነገር አንጨምርም። አዛብተን ስቴፖቹን አንሄድም። የሆነ እንዲመጣልን የምንፈልገው ቴስት ስላለ ኢንስትራክሽን በጥንቃቄ ተከትለን ነው የምናደርገው። የእግዚአብሔር ቃል ጋር ግን ሲመጣ የእግዚአብሔር ቃል ኢንስትራክሽን ጋር ሲመጣ ግን አንዳንዴ ወይ ይሄ ኮንሲኩዌንሱን ወዲያው ስለማናየው ይሁን ምናምን ያን አይነት ሌላ ነገር ላይ ሬሲፒ ላይ ወይ የአይኪያ ፈርኒቸር ምናምን ብንገዛ ልናሳይ የምንችለውን አይነት ጥንቃቄ አናሳይም። እውነታው ግን ልክ እንደ ሌሎቹ ኢሚዲየትሊ የሚዳሰስ የሚጨበት ኮንሲኩዌንስ እንዳላቸው ነገሮች ሁሉ የእግዚአብሔርንም ቃል ኢንስትራክሽን የምንከተል ሰዎች ከሆንን ያ ፍሎሪሽ ማድረግ ያ ባለ ፍሩት መሆን የኛ ይሆናል። ደግሞ ካልሆነ በተቃራኒው ያለው ነገር ሊያገኘን ይችላል። አንዳንዴ ያስተክዛል አውቃለሁ የመንፈሳዊ ወክ። እኔ አንዳንዴ ጌታ ሆይ በቃ ላይክ ምን ነው ለወትሮ መምሰል መኮረጅ ምናምን ማይከብደኝ ሴትዮ አንተን መምሰልና ካንተ መኮረጅ ሲሆን ይሄ መውደቅ መነሳቱ ምን ነው በዛ ምን ነው አቃተኝ ምናምን እያልኩ ተክዛለሁኝ። ጸጋ አለ ግን the good part is መልካሙ ዜና ምንድነው? ጸጋ የሚባል ነገር አለ። እግዚአብሔር ይሸከመናል፣ ብቻችንን አይደለንም በምንሄድባቸው አፕስ ኤንድ ዳውንስ ውስጥ ሁሉ። ግን በቃ አንድ በጣም ላሳስባቸው የፈለግኩት ነገር እኔ ራሴ አስተውዬ ከራሴ ላይ የተማርኩት ነገር ኢንስትራክሽንስ ኢምፖርታንት ናቸው። በሌሎችም የህይወታችን አካሄዶች ላይ በሌሎች ህይወታችን ላይ የምናረጋቸው ነገሮች ላይ ኢምፖርታንት ናቸው፣ እንከተላለን። if we're wise enough እሱን ለማድረግ እነሱን ለመከተል የምድሩ ያለ ነገር ላይ የእግዚአብሔርንም ቃል በተመለከተ ይሄንን ዊዝደም እግዚአብሔር ይጨምርልን፣ ይሄን ጥበብ የሱን ኢንስትራክሽን ይሄ ነው የሚበጀን ብሎ በጥንቃቄ ለመከተል ልበላችሁ ብዬ ነው። በተረፈ ሮተርዳም ያላችሁ ክርስቲያኖች በእውነት ወዳችኋለሁ። የሚገርም ፍቅር ነው ያሳያችሁኝ። ተባረኩ። ቤተሰብ ይዤ ነው ወደ ሀገር እየተመለስኩ ያለሁት እና